ሴሴሽን ኦፍ ኢታሊ የጣሊያን ውህደት የጣሊያንን ውህደት አስመልክቶ ሶስት ግለሰቦች አሉ። የመጀመሪያው ጉሱፔ ማዚኒ ነው። ሁለተኛው ካውንት ካሚሎ ዲ ኮቮር፣ ሶስተኛው ጉሱፔ ጋሪባልዲ ነው። እነዚህ ሶስት ግለሰቦች ለጣሊያን ውህደት ከባዱ ሚና የተጫወቱት ግለሰቦች ናቸው። ሌትስ ጎ ዲፕ ዳውን። Italy was left completely fragmented by the settlement reached at the Congress of Vienna in 1815. ስለ ቪና ኮንግረስ በባለፈው ቪዲዮ አይተናል። የተለያዩ የዩሮፕ ታላላቅ ሀገራቶች እንግሊዝ፣ ራሽያ፣ ኦስትሪያን ጨምሮ የምዕራቡን ዓለም ወይንም ዩሮፕን በሚመቻቸው መልኩ የተከፋፈሉበት ኮንግረስ ወይም ትሪቲ ነበረ። ኢታሊ 1850 faced three obstacles to unity. ጣሊያን እንግዲህ በ1815 ሶስት ዋና ዋና ለውህደቷ መሰናክል ሆኖ የገጠሟት ነገራቶች ነበሩ። the first was Austrian occupation of Lombardy. የመጀመሪያው ኦስትሪያ የምትባለው ሀገር ሎምባርዲ የምትባለውን የጣሊያንን ግዛት መቆጣጠሯ ነው። ወይንም ሌላ ስሟ ሎምባርዲያ ትባላለች። and Venice in the north and northeast of Italian peninsula. በኢጣሊያን ግዛት በሰሜን እና በሰሜን ምስራቅ የሚገኙ ግዛቶች ናቸው ሎምባርዲ እና ቬንስ። the second was the papal state. ሁለተኛው ደግሞ የፖፑ ግዛት የሚባለው ወይም the papal state የሚባለው ነው። ሮም ውስጥ የሚገኘው ማለት ነው። the principality under the sovereignty of the pope. the papal state straddled the center of the peninsula, cutting the north of from the south. እንግዲህ መሃል ላይ የሚገኝ ነው የፖፑ ግዛት። ጣሊያንን ለሁለት ከፍሎ በሰሜኑና በደቡቡ መካከል የሚገኝ ሮም መካከል ላይ ዋና ከተማዋ ላይ የሚገኝ ግዛት ነበረ። ሶ ፖፑ የራሱ የሆነ ግዛት ነበረ፣ የካቶሊክ ቤተክርስቲያኑ ፖፕ ማለት ነው። often foreign powers as for instance France in 1849 intervened to protect papal independence. ለምሳሌ በ1849 ፈረንሳይ ፖፑን ለመከላከል ገብታ ነበረ። the third obstacle was formed by the existence of several independent states. ሶስተኛው ደግሞ መሰናክል የተለያዩ ራሳቸውን ችለው ወይንም ኢንዲፔንደንት ሆነው የቆዩ ላይክ ስቴቶች ወይንም ግዛቶች ስለነበሩ ለጣሊያን ውህደት ሶስተኛው አስቸጋሪው መንገድ ሆኖ ነበረ። on the French border was the kingdom of Sardinia, also called Piedmont Sardinia, which had slowly extended since the Middle Age and was the most advanced state in Italy. እንግዲህ የመጀመሪያዋ ስቴት እንግዲህ ራሷን ችላ ትቆይ የነበረችዋ ሳርዲኒያ ወይም ፒድሞንት ሳርዲኒያ ትባላለች። እንግዲህ ፒድሞንት ሳርዲኒያ ከሚድል ኤጅ ወይም ከመካከለኛው ዘመን ጀምሮ ኦልሞስት ከአምስተኛው ከስድስተኛው መቶ ክፍለ ዘመን ጀምሮ the most advanced state in Italy በጣሊያን ውስጥ በጣም አድቫንስድ እና የዘመነችዋ የጣሊያን ግዛት ነበረች ማለት ነው። The kingdom of Sardinia consisted of the reign of called Piedmont in the north western Italy and the island of Sardinia. እንግዲህ ከፒድሞንት ሳርዲኒያ ጋር ተያይዘው ያሉት ሁለት ከተሞች ደግሞ ፒድሞንት እና ሳርዲኒያ ነች። ፒድሞንት በሰሜን ምዕራብ የምትገኝ ሲሆን ሳርዲኒያ ደግሞ ላይክ አይስላንድ ነች ወይንም ደግሞ በባህር ተከባ የቆየች ደሴት ነች ማለት ነው። The kingdom of the two Sicilies occupied the southern half of the peninsula and the island of Sicily. ሁለቱ ሲሲሊ የሚባሉት ደግሞ በደቡብ የጣሊያን ክፍል የሚገኙ ግዛቶች ናቸው። እነዚህም ራሳቸው ለሆኑ የቆዩ ግዛቶች ናቸው። other small states were the duchies of Tuscany ወይም ቱስካና ትባላለች፣ ፓርማ and ሞደና, all governed by relatives of the Habsburg the family that ruled Austria. እነዚህ ሁሉም የጠቀስኳቸው ትናንሽ ስቴቶች እንግዲህ በሀብስበርግ ፋሚሊ ወይንም ኦስትሪያን ይመራ በነበረው ንጉስ የሱ ፑፔቶች ወይም የሱ ሻጉሊቶች ናቸው ማለት ነው። እዛ ተቀምጠው የሚያስተዳድሩት የጣሊያንን ግዛት ማለት ነው። in each of these states the monarch exercised absolute power of the government. የኦስትሪያው ሞናርክ ወይንም ንጉሰ ነገስት እንግዲህ አብሶሉት የሆነ ገደብ የሌለው ፍጹማዊ የሆነ አስተዳደርን ያስተዳድር ነበር በእነዚህ በጣሊያን ግዛቶች ያለ ሀገሩ ማለት ነው። እዚህ ጋር መጽሐፉ ላይ የተቀመጠ ካርታ አለ። ይህንን ካርታ እኔ ካስቀመጥኩላችሁ ሜሽ ጋር እያስተያያችሁ ተመልከቱት። ሞዴልኳችሁ ሶስቱ ግለሰቦች በምን ያክል ብቃት ጣሊያንን እንዳዋሃዱ
ዲፕ ዳውን እንመለከታለን። አሁን ደግሞ ሊደርስ ኤንድ ዘ ፕሮሰስ ኦፍ ዩኒፊኬሽን ሙቭመንት ኦፍ ኢጣሊ መሪዎቹና የጣሊያንን የማዋሃድ ሂደት ይላል። ጉሱፔ ማዚኒ የመጀመሪያው ጉሱፔ ማዚኒ ነው። ሂ ሃድ ቪዥን ኦፍ ዩናይትድ ኢታሊ የተዋሃደችንን ጣሊያን የመመልከት እይታ ነበረው። ህልሙ ሁሉ የተዋሃደችን ጣሊያን የማየት ነው። ማዚኒ ቪውድ ኔሽን ስቴትስ ስለ ኔሽን ስቴት በመጀመሪያ ቪዲዮአችን በፓርት 1 አይተናል። ኔሽን ስቴት ሆና ጣሊያንን ማየት ይፈልግ ነበረ። ቱ ቢ ነሰሰሪ ኤንድ ኦፖዝድ ሞናርኪ ይሄ ንጉሰ ነገስታዊ ስርዓትን ይሄ አብሶሉቲዝም ወይም ፍጹማዊነትን ይቃወም ነበረ ማለት ነው። ሂ ዋዝ ኤ ሜምበር ኦፍ ካርቦናሪ ኤ ሰክሬት ሶሳይቲ ኦፍ ኢታሊያን ዩኒፊኬሽን ፎርመር ቱ አቦሊሽ ፎሬን ሩልስ ኢን ኢታሊ። ካርቦናሪ የሚባል የሚስጥራዊ ሶሳይቲ ማህበር አባል ነበረ። ማን? ጉሱፔ ማዚኒ። ይህ ተቋም ደግሞ ምንድነው ስራው? የውጭ መንግስታቶችን ከጣሊያን ማስወጣት ነው። ለምሳሌ ኦስትሪያን ማለት ነው። ኢን 1831 ማዚኒ ፋውንድድ ኤ ሙቭመንት ኮልድ ያንግ ኢጣሊ ወጣት ኢጣሊ የሚባል እንቅስቃሴ ጀምሮ ነበረ ጉሱፔ ማዚኒ ዊች አትራክትድ ቴንስ ኦፍ ታውዘንድስ ኦፍ ኢታሊያንስ በ10 ሺዎች የሚቆጠሩ ጣሊያኖችን መሳብ የቻለ ሙቭመንት ወይንም እንቅስቃሴ ነበረ። ሂ ዋንትድ ኤ ሊበራል ዴሞክራቲክ ሪፐብሊክ ቱ ገቨርን ዩናይትድ ኢጣሊ የተዋሃደችዋን ኢጣሊ ደግሞ ዴሞክራሲያዊና ሪፐብሊካዊ የሆነ መንግስት እንዲያስተዳድራት ይፈልግ ነበረ። ማዚኒ ፕሌይድ ኤ ሊዲንግ ሮል ኢን 1849 ሪቮሉሽን በ1848 እንግዲህ አብዮት ለማድረግ ሞክሮ ነበረ። እሱ እንደ ዋና መሪ ሆኖ ተጫውቶ ነበረ ማለት ነው ጉሱፔ ማዚኒ። የ1848 አብዮት እንግዲህ በፈረንሳይ አማካኝነት ሊወድቅ ይችላል። ፎር ሾርት ፔሪድ ሂ ዋዝ ኤ ሊደር ኦፍ ሮማን ሪፐብሊክ ፕሮክሌምድ ኢን ዘ ፓፓል ስቴት ፓፓል ስቴት ውስጥ ለትንሽ ጊዜም ቢሆን ሊደር ለመሆን ችሎ ነበረ። ሶ በት ዘ ፍሬንች ፎርስድ ኦቨርትሩ ዘ ሪፐብሊክ ኤስታብሊሽድ ባይ ማዚኒ ነገር ግን ፈረንሳይ ቅድም እንደነገርኳችሁ ጣልቃ በመግባት የእሱ የኤስታብሊሽ አድርጎት አቋቁሞት የነበረውን የሪፐብሊካዊ መንግስት ልታፈርሰው ችላለች ማለት ነው። ሶ ሂ ኢዝ ሌጀንድ ጣሊያን ዩኒፊኬሽን ላይ ዘ ፈርስት ሌጀንድ ማን ጉሱፔ ማዚኒ ነው ማለት ነው። እዚህ ምስሉ ላይ እንደምትመለከቱት ሁለተኛው ካውንት ካሚሎ ዲ ካቮር ነው። እሱ ደግሞ ኢን 1852 ካቮር ቢከም ፕራይም ሚኒስተር ኦፍ ዘ ኢንዲፔንደንት ኪንግደም ኦፍ ሳርዲኒያ ቅድም በምስሉ ላይ ያሳያችሁ ሳርዲኒያ ያቺ ደሴቷ የእሷ ፕራይም ሚኒስተር መሆን ችሎ ነበረ ማለት ነው። ሂ ዋዝ አን አሪስቶክራት ከበርቴ ወይንም አሪስቶክራት ነው ማለት ነው። ኤንድ ዌል ኤጁኬትድ የተማረ ነው ማለት ነው። ሂ ቱክ ፓርት ኢን ዘ 1848 ሪቮሉሽን ልክ እንደ ጉሱፔ ማዚኒ ሁሉ በ1848 አብዮት ላይ ጣልቃ ገብቶ ሊድ አድርጎ ነበረ ማለት ነው። ሂ ስትሬንግዝንድ ፒድሞንት ባይ ፕሮሞቲንግ ኢንዱስትሪ ፒድሞንትን እና ሳርዲኒያን ያልኳችሁን ሁለቱ ዘ ሊዲንግ ስቴትስ ፎር ዩኒፊኬሽን ኦፍ ኢጣሊ ዋና ዋና ሁለቱ ግዛቶች ለጣሊያን ውህደት ትልቁ ሚና የተጫወቱት ያልኳችሁ ፒድሞንት እና ሳርዲኒያ በእነዚህ ሀገራቶች ውስጥ ኢንዱስትሪ ሬል ሮድ ቢልዲንግ የባቡር መንገድ እንዲገነባ ኢምፕሩቪንግ አግሪካልቸር ግብርና እድገቱ እንዲጨምር ፎስተር ኤጁኬሽን ኤንድ ኢንላርጂንግ ዘ አርሚ ወታደሩን በማሰልጠን እና ትምህርትን በማስፋፋት ትልቅ ሚና አድርጎ ነበረ በእነዚህ በሁለቱ የጣሊያን ግዛቶች ውስጥ ማለት ነው። ካቮር ዲስላይክድ አብሶሉቲዝም ኤንድ ፌቨርድ ዘ ብሪቲሽ ታይፕስ ኦፍ ፓርላመንታሪ ገቨርንመንት እንግዲህ ካቮር የፍጹማዊ ፈላጭ ቆራጭ ሆኖን የመንግስት አስተዳደር ይቃወም ነበረ። በምትኩ ግን የእንግሊዝ ተከተለው የነበረውን ፓርላመንታሪ ገቨርንመንት አሁን ለምሳሌ ኢትዮጵያ እንዲሁም በጣም ብዙ የዓለም ሀገራቶች ፓርላመንታሪ ገቨርንመንትን ይከተላሉ። እሱን ፌቨር ያደርግ ነበር ወይም የሱ አቀንቃኝ ነበር ማለት ነው። ሂ ዋንትድ ኢታሊ ቱ ቢ ቦዝ ኢንዱስትሪያላይዝድ ኤንድ ዩናይትድ የተዋሃደች እና የበለጸገችን ጣሊያንን ማየት ይፈልግ ነበር። ሂ ትራይድ ቱ ሪዲዩስ ዘ ኢንፍሉዌንስ ኦፍ ዘ ሮማን ካቶሊክ ቸርች ኢን ዘ ፖለቲክስ እንግዲህ ካውንት ካሚሎ ካቮር የሮሙ ካቶሊክ ፖፕ ላይክ በፖለቲክሱ ያለውን ሚና እንዲቀንስ ወይንም ሙሉ በሙሉ ከፖለቲክሱ እንዲወጣ ትልቅ ፍላጎት ነበረው ማለት ነው። ሲንስ ኦስትሪያ ወዝ ዘ ግሬተስት ኦብስታክል ቱ ኢጣሊያኒቲ ኦስትሪያ ነበረች እንግዲህ በዋናነት ለጣሊያን ውህደት ኦብስታክል ወይም መሰናክል ሆና የነበረችው። ካቮር ሰርችድ ፎር አሊስ አጌንስት ኦስትሪያን ለመውጋት እንግዲህ ትብብር ፈልጎ ነበረ። ሶ ያንን ትብብር በሚፈልግበት ጊዜ ኢን 1858 በ1858 ካቮር ኤንድ ናፖሊዮን ዘ ሰርን ሜድ ሰክሪት አግሪመንት
ሚስጥራዊ የሆነ ስምምነት አደረገ ከፈረንሳዩ ንጉስ ጋር ከናፖሊዮን ዘሰርድ ጋር ማለት ነው። ናፖሊዮን agreed to send troops to drive the Austrian out of Lombardy and Venge ኢፍ ኦስትሪያ ዲክሌርድ ዋር ኦን ሳርዲኒያ በፒድሞንት እና በሳርዲኒያ ዘ ሊዲንግ ስቴትስ ያልኳችሁ ማለት ነው። በሱ ላይ ኦስትሪያ ጦርነት የምታውጅ ከሆነ ናፖሊዮን ዘሶርድ ኦፍ ፈረንስ የፈረንሳዩ ናፖሊዮን ሶስተኛ ወታደሮችን ልኮ ሊያግዘው ተስማሙ። ፎር ዚስ ፌቨር ለዚህ ደግሞ ምላሽ ካቮር ምን ሊሰጥ ተስማማ? ካቮር ፕሮሚስድ ቱ ጊቭ ዘ ሬን ኦፍ ኔይስ ኤንድ ሳቮይ ቱ ፍራንስ ኔይስን እና ሳቮይን ለፈረንሳይ ለመስጠት ተስማማ ማለት ነው። እንግዲህ ካርታው ላይ ሁሉንም ማሳየቻችኋለሁ ተመልሳችሁ ማየት ትችላላችሁ። ካቮር ሜኖቨርድ ኦስትሪያ ኢንቱ ዲክሌሪንግ ዋር ኦን ፒድሞንት ላይ ጦርነት እንድታውጅ ይገፋፋት ነበር እንግዲህ ካቮር ማለት ነው። ዘ ኮምባይንድ ሳርዲኒያ ፍሬንች ፎርስስ ዲፊትድ ዘ ኦስትሪያንስ እንግዲህ ፈረንሳይና ሳርዲኒያ ወይንም ጣሊያን ማለት ነው በአንድ በመሆን ኦስትሪያን አሸነፏት። ሳርዲኒያ ጋት ሎምባርዲን ቬኒሻ እንደተስማሙት እንግዲህ ሳርዲኒያ ወይንም ጣሊያንን ለማዋሃድ ትልቅ ሚና የተጫወተችዋ ከተማ ማለት ነች። ሎምባርዲ እና ቬኒሻን አገኘች። ፍሮም ዘዋር ከጦርነቱ ፍራንስ ወዝ ቱ ኪፕ ኔስ ኤንድ ሳቮይ እንደተስማሙት ናይስ እና ሳቮይ ደግሞ በፈረንሳይ ቁጥጥር ስር ሆኑ ማለት ነው። ትናንሽ ስቴት ያልናቸው ፓርማ፣ ሞደና እና ቱስካኒ ደግሞ ድሮቭ አውት ዜር ፕሮ ኦስትሪያን ሩለርስ የኦስትሪያ ሊደሮች ናቸው ያስተዳድሯቸው የነበሩት ብለናል። እንግዲህ እነሱን በማስወጣት ምን አደረጉ? ዘይ ቮትድ ቱ ቢ አኔክስድ ቱ ሳርዲኒያ ወደ ሳርዲኒያ ወይም ወደ ጣሊያን ተዋሃዱ ማለት ነው። ሌላኛው ዘ ሊዲንግ ሌጀንድ የምንለው ዋና መሪው የነበረው ደግሞ ጉሴፔ ጋሪባልዲ ነው። እንግዲህ ሶስተኛው ኢን ዘ ሳውዘርን ኢታሊ ኢጣሊያን ኔሽናሊስትስ ዌር ሌድ ባይ ጉሴፔ ጋሪባልዲ በደቡቡ የጣሊያን ክፍል እንግዲህ ስፔሲፊካሊ በሲሲሊ ማለት ነው ላይክ በጉስፔ ጋሪባልዲ ነበር ይመሩ የነበሩት። ሂሌድ ዘ ሬድ ሸርትስ ቀይ ለባሾቹ የሚባሉ የጦር አርሚዎችን ሊደር ነበር። አን አርሚ ዛት ወር ብራይት ሬድ ሸርትስ ኢንቱ ባትል ወደ ጦርነት ሲገቡ ቀይ የሆነ ቲሸርት ነበር የሚመስሉት። በዛ ነው ስማቸው የተሰየሙት ማለት ነው። ዘይ ካፕቸርድ ዘ አይላንድስ ኦፍ ሲሲሊ የሲሲሊን ግዛት ተቆጣጠሩ። ኤንድ ዘን ክሮስድ ኢንቱ ዘ ኢጣሊያን ሜንላንድ ወደ ጣሊያን ዋና ምድር መግባት ቻሉ ማለት ነው። ዘይ ኮንከርድ ሳውዘርን ኤሪያ አንድ አግሪድ ቱ ዩናይት ዊዝ ፒድሞንት ሳርዲኒያ እንግዲህ አሁንም ላይክ በጉስፔ ጋሪባልዲ መራ የነበረው ዘሪድ ሸርት ሁሉም ወደ ፒድሞንት ሳርዲኒያ ወይንም ዘ ሊዲንግ ስቴት ያልኳቸው ወደ እሷ ለመግባት ወይም ለመዋሃድ ወሰኑ ማለት ነው። ሂ አግሪድ ቱ ሃድ ኦቨር ፓወር ቱ ቪክተር አማኑኤል ዘ ሰርድ ኦፍ ሳርዲኒያ ቪክተር አማኑኤል እንግዲህ የተዋሃደችዋ ጣሊያን ንጉሰ ነገስት ሆነ ማለት ነው። ሶ ምንድነው ያደረጉት? እነዚህን ወደ የደቡቡን የጣሊያን ክፍል ወደ ሰሜኑ ማዋሃድ ቻሉ ማለት ነው። 1831 ዘ ኪንግደም ኦፍ ኢጣሊ ዋዝ ኤስታብሊሽድ ኤንድ ኪንግ ቪክተር ኢማኑኤል ዘ ሰከንድ ቢካም ኢትስ ኪንግ ቅድም እንዳልኳችሁ ቪክተር ኢማኑኤል ዘ ሰከንድ የጣሊያን ምን ሆነ? ንጉሰ ነገስት ሆነ። ዘ ኒው ኪንግደም ኢንክሉድ ኤቭሪ ፓርትስ ኦፍ ኢታሊ ሁሉንም የጣሊያን ክፍል ማዋሃድ ቻለ የአዲሱ ኪንግደም ማለት ነው። ኤክሴፕት ቬኒሻ ኤንድ ፓፓል ስቴት ቬኒሻ እና የፖፑ ግዛት ሲቀር ሁሉም በጣሊያን ስር ሆኑ ማለት ነው። በአዲሱ ኪንግደም ስር ሆኑ። ዘ ዩኒፊኬሽን ኦፍ ኢታሊ ዋዝ ኮምፕሊትድ ዌን ዲስ ቱ ሬይንስ ቢካም ፓርት ኦፍ ኢታሊ እነዚህ ሁለቱ ክልሎች ቬኒሻ እና ፓፓል ስቴቱ ወደ ጣሊያን ሲመጡ የጣሊያን ዩኒፊኬሽን ወይም የጣሊያን ውህደት ተጠናቀቀ ማለት ነው። እንዴት ብለን ስንል ኢን 1866 ፎሎዊንግ ዘ ዲፊት ኦፍ ኦስትሪያ ኢን ዘ 7 ዊክስ ዋር በሰባት ሳምንቱ ጦርነት ኦስትሪያ በመሸነፏ የሰባት ሳምንቱ ጦርነት እንግዲህ ወዝ ቢትዊን ኦስትሪያ ኤንድ ፕሩሺያ ማለት ጀርመን ማለት ነች። የጀርመን ስቴት ነች። በፕሩሺያ እና በኦስትሪያ መካከል በተደረገው የሰባት ሳምንቱ ጦርነት ጣሊያን ማንን አገኘች ማለት ነው? ኢታሊ ጋት ቬኔሻን አገኘች። ወይን ዘ ፍራንኮ ፕሩሺያን ዋር ብሮክ አውት ኢን 1817 በ1870 ደግሞ አሁንም ላይክ ፕሩሺያ እና ፈረንሳይ ማለትም ጀርመን እና ፈረንሳይ በ1870 ባደረጉት ጦርነት ኦል ኦፍ ዘ ፍሬንች አርሚስ ዊዝድሮ ፍሮም ኢታሊ ሁሉም የጣሊያን ጦሮች የፈረንሳይ ጦሮች ከጣሊያን ጥርግርግ ብለው ወጡ። ያ ማለት ሮም ላይ ነበሩ የፈረንሳይ ጦሮች የነበሩት
ፖፑን ለመጠበቅ ማለት ነው። እነሱ በወጡ ሰዓት ዜን ዘ ኢታሊያን ኢንተርድ ሮም ኤንድ ዚስ ፋይናላይዝድ ዘ ዩኒፊኬሽን ኦፍ ኢታሊ ኢን ዘ ሴም ይር። በተመሳሳይ ዓመት እንግዲህ የጣሊያን ውህደት ተፈጸመ። ሮም ዋዝ ፕሮክሌምድ ዘ ካፒታል ኦፍ ዘ ኪንግደም ኦፍ ኢታሊ። እስካሁን ድረስ ሮም የጣሊያን ዋና ከተማ ነች ማለት ነው። ዘ ፖፕ ሃውኤቨር እንግዲህ ፖፕ ወይም ጳጳሱ እንግዲህ ኮንቲኒውድ ቱ ገቨርን ዘ ሴክሽን ኦፍ ሮም የሮምን ክፍል ቫቲካን ሲቲ የምትባለዋን ማለት ነው እንደ መቀመጫው አድርጎ ሊድ ማድረግ ጀመረ ማለት ነው። ዚስ ኢዝ ጉሱፔ ጋሪባልዲ። እዚህ ጋር ሜን የሆነች ኮንሴፕት አለች የዘ ሪዛልት ኦፍ ዩኒፊኬሽን ኦፍ ኢታሊ። መጨረሻ ላይ ውጤቱ ምንድን ነው የሚለውን እንመልከት። ሁሌም ሂስትሪ ሲነበብ ያው በምክንያትና ውጤት የታጨቀ ስለሆነ ማለት ነው። ኦልዞ ኢታሊ ዋዝ ፖለቲካሊ ዩናይትድ ሜኒ ፕሮብለምስ ኮንቲኒዩድ ዚስ ኢንክሉድ። ጣሊያን ብትዋሃድም ወይንም ፖለቲካሊ ዩናይትድ ብትሆንም ነገር ግን በጣም ብዙ ችግሮች ነበሩ ማለት ነው። ከነዚህ መካከል ሪጂናል ዲቪዥን የክልሎች መከፋፈል፣ ላክ ኦፍ ስቴቢሊቲ ኦፍ ፊው ኢታሊያን ዌር ኤክስፔሪየንስድ ኢን ሰልፍ ገቨርንመንት፣ ሁሉም ራስን በራስ የማስተዳደር ፍላጎት ነበራቸው ማለት ነው። ዘ ቴንሽን ቢትዊን ዘ ኢንዱስትሪላይዝድ ኖርዝ ኤንድ ዘ አግራሪያን ሳውዝ፣ የሰሜኑ ክፍል ሞር ኢንዱስትሪያላይዝድ ነው፣ የደቡቡ ደግሞ አግሪካልቸራል ስለሆነ ቴንሽን ወይም ውጥረት ተፈጠረ ማለት ነው። ሆስቲሊቲ ቢትዊን ዘ ሮማን ካቶሊክ ቸርች ኤንድ ዘ ገቨርንመንት፣ በሮማን ካቶሊክ ቤተክርስቲያን እና በመንግስቱ መካከል ጥላቻ ተፈጠረ። ዜር ዘ ገቨርንመንት ግራንትድ ዘ ፓፓሲ ሊሚትድ ራይት፣ ምክንያቱም ደግሞ ለፖፑ የተገደመ መብት ሰጥቶት ስለነበረ ነው። ኤንድ ኮንትሮል ኦቨር ቸርች ፕሮፐርቲስ፣ የቤተክርስቲያኗን ሀብት ብቻ እንዲቆጣጠር ስላደረገው በካቶሊክ ቤተክርስቲያንና በመንግስቱ መካከል ጥላቻ ወይም ቂም ተፈጠረ ማለት ነው። ዘ ፎርሜሽን ኦፍ ሰክሬት ሶሳይቲ ኖን አዝ ማፊያ ካይንድስ ኦፍ ስቴትስ ዊዝን ዘ ስቴት ዊች ዘ ሴንትራል ገቨርንመንት ዋዝ ፓወርለስ ቱ ኮንትሮል። ማፊያ የሚባሉ ቡድኖች ተፈጠሩ። እነዚህን ቡድኖች ደግሞ ሴንትራል ገቨርንመንቱ ወይም ማዕከላዊ መንግስቱ መቆጣጠር ተቸግሮ ነበረ ማለት ነው። ነገር ግን ዜር ወር ሰም ዴቨሎፕመንትስ አፍተር ዩኒፊኬሽን፣ ከዩኒፊኬሽኑ በኋላ ግን ዴቨሎፕመንት ወይም እድገቶች ነበሩ። ከነዚህ መካከል ስታንዳርድ ፎርም ኦፍ አክቹዋሊ ዘ ኢጣሊያን ላንጉጅ ዋዝ ኢንትሮዱስድ ቱ ሄልፕ ዩኒፋይንግ ዘ ፒፕል። የጣሊያን ስታንዳርዳይዝ የተደረገው እንደ አዲስ የተዋሃደ ቋንቋ በመፍጠር ጣሊያንን ህዝብ ላይክ ዩኒፋይ ማድረግ ቻሉ ማለት ነው። ግሮዝ ኦፍ ኢንዱስትሪያላይዜሽን ኤንድ አርባናይዜሽን ሜንሊ ኢን ዘ ኖርዝ፣ በተለይ በሰሜኑ የጣሊያን ክፍል ኢንዱስትሪያላዊነትና ከተሜነት በሰፊ መታየት ጀመረ። ኤክስፓንሽን ኦፍ ሞደርን ኤዱኬሽን፣ ዘመናዊ ትምህርት ተስፋፋ። ክሬሽን ኦፍ ስትሮንግ ኔሽናል አርሚ፣ ጠንካራ የሆነ የሀገር መከላከያ መመስረት ቻሉ። ምንን ተከትሎ? ዩኒፊኬሽናቸውን ወይም ውህደታቸውን ተከትሎ ማለት ነው። እዚች ጋር ኤክሰርሳይዝ አለች። እችን በሌላ ቪዲዮ ሰራላችኋለሁ ማለት ነው። ቴንክስ ዊ ዊል ኮንቲኒው ዘ ዩኒፊኬሽን ኦፍ ጀርመኒ።